ጉርሻዬ ወይም ቤዛ የምንላት ልጅ ናት። ይሄን ገጠመኝ እንዳቀርብ ስለፈቀድክልኝ አባቴ በጣም አመሰግናለሁ። ላቀርበው የፈለኩት የልጅቷ የኔ ኩያ ስለሆነችና ታሪኩ በጣም ደስ ስላለኝ ነው። ጉርሻዬ የተባለችበትን ምክንያት በኋላ እየነገርኳችሁ ከዛ ደግሞ እሱን ምክንያት እነግራችኋለሁ። ግን ትክክለኛ ስሟ ቤዛ ይባላል። አባቷ ነው ወደ ትምህርት ቤት የሚያደርሳት ለቤዛ። ምክንያቱም አባትና እናቷ ተጣልተዋል። እናትየዋ ቤተሰብ ጋር ስለሄደች አባቷ ነበር የሚያደርሳት። ልጅቷ ደግሞ እኔ አባቴ ጋር ነው መሆን የምፈልገው አለች። ግን አባትየው እሱ ጋር እንድትሆን የፈለገችበት ምክንያት የመሰለው እሱ ቤት ውስጥ ሆኖ ሳንቺፕስ ብስኩት ምናምን ስለሚገዛላት እሱ እንደዛ ነው የመሰለው ስለሚገዛላት ነው የመሰለው እሱ። ግን እሷ እንደዛ አይደለም። እሷ በጣም አስተዋይና ብልህ ልጅ ናት። እኔ እንደሷ መሆን ፈልጋለሁ። እና ልጅቷ አባቷ ወደ ትምህርት ቤት እያደረሳት እያለ በመኪና ነው የሚያደርሳት። ከእናቷ ጋር እያለች በእግር ነበር የምታደርሳት። ከአባቷ ጋር ደግሞ ላቅብጣት ብሎ በመኪና ማድረስ ጀመረ። ከዛ አንድ ቀለታ መኪናዬ ጋራዥ ገብታለች፣ ዛሬ ወክ እያረግን በእግር እንሂድ አላትና ከዛ በእግር እየሄዱ እያለ የኔ ቢጤዎች የሚለምኑ ሰዎች ውይ ጉርሻዬ እንዴት ነሽ ደህና ነሽ ቤዛ እያሉ እጇን ሟ እያሉ መሳም ጀመሩ። ከዛ በኋላ ቻው በቃ እያለች ከአባቷ ጋር መሄድ ጀመረች። ከዛ አባትየው በውስጡ እንዴ እነዚህ ሰዎች የት ነው የሚያውቋት ይቺን ቤዛ፣ የኔ ልጅ ደግሞ እናትየዋ ምን አስነካች እያለ ይጠራጠር ጀመር። ከዛ ቤዛን ወደ ትምህርት ቤት ካደረሰ በኋላ ወደ ቤት ተመልሶ እናትየዋ ጋር ደወለላትና የማንንም የቆሻሻ እያስነካሻት ነው አይደለ? እያስባልሻት ነው አይደለ? እንደዚህ እንድታክ በሽታ የምታረጊያት ቆይ አለ። ከዛ እናትየዋ ደግሞ ምን ትላለች? አይ አለማወቅ አለችና ሂድና ለአስተማሪዎቿ ምን እንደምታረግ ትምህርት ቤት ለኔ ቢጤዎቹ እንዴት ጓደኛ እንደሆነች ሂድና ትምህርት ቤት ለአስተማሪዎች ጠይቃ አለችው። ከዛ በኋላ ወደ ትምህርት ቤት ሄደና ለአስተማሪዎቿ ለሚያስተምሯት አስተማሪዎች እንዴ ቤዛ ትምህርት ቤት ውስጥ ምንድነው የምታረገው? መንገድ ላይ እየመጣን የኔ ቢጤዎችን ሰላም ትላለች፣ ለምዶ እንደዚህ የምታረገው ሲላቸው ጊዜ እንዴ አንተ አታውቅም እንዴ እስከዛሬ ቤዛ እኮ ሌላኛው ስሟ ጉርሻዬ ነው፣ ጓደኞቿ ያወጡላት ስሟ ጉርሻዬ ነው። እንዴት በለኝ። ምክንያቱም ትምህርት ቤት ሄዳ የታሰረላት ምሳቃ ግማሽ ራሷ ትበላና ከዛ በኋላ ከሁሉም ልጆች ከምሳቃቸው እየገባች አንዳንድ ጉርሻ እያረገች በፌስታል አድርጋ በፊት እናቷ ስትወስዳት በፌስታል እያረገች ትሰጣቸው ስለነበረ ነው ሰላም የሚሏት። እስከዛሬ አታውቅም ነበር እንዴ አለችው። ኧረ እኔ አላውቅም እንዴ እኔ እኮ በመኪና ነው ማደርሳት፣ ዛሬ ጋራዥ ገብታ ነው እንጂ መኪናዬ በእግር ሳመጣት ነው እኮ ይሄ ሁሉ ነገር የተነገረኝ። ጭራሽ ቅጽል ስሟ ጉርሻዬ ነው አለና ከዛ ወደ ቤት ማምጫቸው ሰዓት ሲደርስ በመንገድ ላይ ይሄዱ እያለ እሺ ጉርሻዬ አላት። ከዛ እንዴ አባዬ እንዴት ነው ስሜን ያወቅከው? በጣም ይገርማል አለችው። እንዴ ትምህርት ቤት ሂጄ እኮ ጠየቅኩኝ አስተማሪዎችሽን፣ እሱ ደግሞ በፌስታል ያሹ ምንድነው ብሎ አምጮ ስቲሊያው ለኔ ሸሚዝ ገዝተሽልኝ ነው እያለ የጠየቃት እያለ ቆይ አባዬ ይሄ ላንተ ምንም አይሰራልም ይሄ ለሌላ ሰው ነው አለችና በፌስታል ያዘችው ምግብ ሄዳ ለኔ ቢጤዎች ስታከፋፍል አይቶ አባትየው ግርግዳ ስር ሄዶ ቁጭ አለና እንዴ ይሄ ነገር እውነት ነው እንዴ? ወይኔ ልጄ እኔ እኮ ንፉግና ስስታም ሰው ነኝ። ከሚስቴ ጋር ለራሱ የተጣላሁት ብር አልሰጥሽም ብዬ ነው። በስማም እሷ የኔ ተቃራኒ ነች። እኔ ስስታምና ንፉግ ሰው ነኝ፣ እሷ ደግሞ ደግና የምትሰጥ ልጅ ናት። በስማም ይሄ ነገር እውነት ነው፣ አስተማሪዎች ነገሩኝ፣ በጣም እውነት ነው እያለ ተገረመ። እጁን አጣምሮ ተገርሞ ቆሞ ያያል። ከዛ በኋላ ልጅቷ
ከዛ የኔ ቢጤዋ ከነዛ መሃል የኔ ቢጤዋ ለምን ለኛ እንደምትሰጠን ታውቃለህ አለችው። ከዛ እሱም መልስ ሳይመልስላት ነይ ቤዛ ብሎ ይዟት ሊሄድ ሲል ከዛ ለምን ለኛ እንደምትሰጠን ብታውቅ ኖሮ ራስን ትጠላ ነበር አሉት። ከዛ በኋላ ቤዛን ጠራትና ለምንድነው ግን እንደዚህ የምታረጊው ሲላት ጊዜ አንተ እኮ አባቴ ረስተው ይሆናል እንጂ እኔን እኮ ሁሉ ጊዜ የእናትሽ ቢጤ የተረገምሽ እርጉም የእናትሽ ቢጤ እያልክ ትሰድበኝ ትረግመኝ ነበር ስትለው ጊዜ እና ታዲያ ብረግምሽ ሲላት ጊዜ እንዴ አባዬ እርግማን እኮ የትላልቅ ሰዎች እርግማን እኮ እኔ ላይ ይሰራል አለችውና ከዛ እናቴ እኮ ስታደርሰኝ የአባትሽ እርግማን እንዲፈርስልሽ መመረቅ አለብሽ የሚያስመርቅሽን ስራ መስራት አለብሽ ስትለኝ ትምህርቶች ላይ ስማር ሳጠና እያሰብኩኝ እያሰላሰልኩኝ እያለ አንድ ቀን ቤተክርስቲያን ከእናቷ ጋር ስትሄድ እናቷ ሳንቲም ሰጠቻትና ሂጂና ለኔ ቢጤ ስጪ አለቻት። ከዛ ለኔ ቢጤ ዳሰት ጎበዝ የኔ ልጅ አይምሮሽን ይክፈትልሽ ጥሩ ልጁኝ ተባረኪ ብሎ ሲመርቋት ጊዜ አሃ አባቴ የሚረገመኝ እርግማን ለካ በዚህ ነው የሚከሽፈው አለችና ሁሉ ጊዜ የኔ ቢጤዎችን መርዳት ጀመረች። በዚህ ምክንያት ነው አባቴ እኔ እንደዚህ ያንተ እርግማን እንዲከሽፍልኝ እንደዚህ ማረጋው ለዚህ ነው እና እንደዛ በማለት ስትነግረው ጊዜ አባቴው በጣም ተጸጸተና በማግስቱ ጉርሼን ትምህርት ቤት ካደረሰ በኋላ እናቷ ጋር ደውሎ ና አንዴ ቤት ፈልግሻለሁ ዛሬ ስራ አልገባም ማለት። ከዛ እሷ ደግሞ እሺ ብላ ቤቱ ስትመጣ ጊዜ ይቅርታ አርጊልኝ ብሎ ጉልበቷ ስር ወድቆ በልጃችን ደግነት እንታረቅ ይቅርታ አርጊልኝ ሲላት ጊዜ እኔ ይቅርታ ማረግልህ ንፉግነትንና ስስታምነትን ስትተው ልጅህንም እርግማን ስትተው ነው እኔ የምታረቅ አለችው። ከዛ አረ እኔ ከፈለግሽ ይኸው ብር ሰጥሻለሁ እኔ ሲጀመር ብርም አይደለም የከለከልኩሽ እናትነትሽን የቤት ባለቤትነትሽን ነው የከለከልኩሽ ሲላት እሺ ይቅርታ አረግልሃለሁ አለችው። ከዛ አንቺ ኮነሽ ልጄን ደግ እንድትሆን ያረግሻት ሲላት ጊዜ እሷ ደግሞ አረ እኔ አይደለሁም አንተ ነህ ያልከው ስትረግማት እሷ ደግሞ ለመመረቅ እርግማኑን ለማክሸፍ ብላ ይሄንን ስትሰራ እሷም ደግ ሆነች እኛም ተታረቅን። በዚህ ምክንያት ስለተታረቅን ነው እሷም ደግ ሆነችው አለችው። ከዛ በኋላ አብረው መኪናው ተሰርቶ ነበረ። ከዛ ወደ ትምህርት ቤቷ እናምጣት ብለው በመኪና ሲሄዱ ጉርሼ ደግሞ እየወጣች ነበር በፌስታል ምግቡን ይዛ ለኔ ቢጤ የምትሰጠው ምግብ ይዛ እየወጣች ነበር። ከዛ በኋላ አባትና እናቷ በመኪና ስታያቸው ጊዜ ተታርቀው ስታያቸው ጊዜ አለቀሰችና ምግቡን በተነችው። ከዛ ልጆቹ ጓደኞቿ ደግሞ ይመሰላቸው እናቷ ክፍለ ሀገር ሄዳ አሁን ገና ይመጣች ምናምን እንጂ የተጣሉ አልመሰላቸውም ነበር ልጆቹ ምክንያቱም እነሱ ያውቁ። ከዛ በኋላ የኔ ቢጤዎቹ ደግሞ ያውቁ ነበር። ከዛ የኔ ቢጤዎቹ ምግቡን ሰበሰቡትና ይዘውት ምነው ጉርሻይ አፏን ይዛ ስታለቅስ ጊዜ ምነው ጉርሻይ ሲላት እንዴ እናትና አባቴ እኮ ተታረቁ መኪና ውስጥ አያቸው ስትላቸው ጊዜ ወይኔ በጣም ደስ ይላል ብለው ለማረጋገጥ ሄደው አያቸው። ከዛ በኋላ ደስ ይላል ብለው ሄደው በመስኮት ካዩ በኋላ መርቀዋቸው እንኳንም ተታረቃችሁ ብለዋቸው ሄዱ። እኔ እንደ ጉርሼ መሆን ፈልጋለሁ እናንተስ? ይሄን ገጠመኛ ቀርበኩት ለአዋቂዎችም ለህፃናትም ስለሚጠቅም ነው። ስላዳመጣችሁኝ አመሰግናለሁ። እንዴት አያችሁት ገጠመኙን? ኤልዬ በጣም አሪፍ አድርጋ አቅርበዋለች። እጥር ምጥን አድርጋ ያው ምክር ነው የሌለው እንጂ ታሪኩን ቁጭ ነው ያደረገችው የምታውቀውን ታሪክ። ጉርሻዬ የምትባለዋ ቤዛ እቺ የመሰለች ቅልብጭ ያለች ቅመም አስተዋይ የሆነች ልጅ በኤልዬ ገጠመኙ በመቅረቡ በጣም ደስተኛ ነኝ። ልታቀርበውም የፈቀድኩላት እንዲሁም ደግሞ እሷም እንድታቀርበው የጓጓችሁ ከምን መሰላችሁ? ልጅቷ የራሷን ምሳቃ ግማሹን በልታ ግማሹን መጀመሪያ ለየኔ ቢጤዎች መስጠት ለምዳለች። ከዛ ቀጥሎ ደግሞ ተማሪዎች ሲሻሙበት እህል ሲደፉ ምናምን አይታ ሄዳ አስተማሪዋን አስፈቀደች። ያስፈቀደችው ምን ብላ ነው? ሚስ ግን እንደዚህ ለምን ይደፉታል? ይሄንን ምግብ እኮ እንደዚህ ከሚደፉት ለኔ ቢጤዎች ቢሰጡ ጥሩ ነው ምናምን ስትል ጊዜ መች እንደዚህ እንዳንቺ መች ያስተውላሉ ብለሽ ነው ብላ ግንባሯን ስማት አለፈች።